ድምጽሽ ባለ ህብር የጥቁር ሕዝብ ፈርጥ ኩራት መመኪያምባ መታያ ውድጌ የአፍሪካ ቀንዲል አርማ ክታብ ቤዛ አባቶቻችን እናቶቻችን ያቆዩልንን ሀገር በተሻለ መልኩ ደግሞ ወደሚቀጥለው ትውልድ ወደሚቀጥለው የዓለም ታሪክም ለማሸጋገር ኢትዮጵያ በኢትዮጵያዊነቷ ትቀጥላለች። በልጆቿ በየትኛውም ሀገር ዓለም ሀገር ያለውን ነገር ይዛ ተጠናክራ ለዓለም ሰላምም የራሷን ድርሻ ተወጣ እንደ ሀገርም ለማስቀጠል ነው። ያለፉትን ትርክቶች አርመን የጋራ የሆኑትን ይዘን መቅረት የሚገባቸውን አስቀርተን ወደፊት ለመሄድ የምንመካከርበት የምንወያይበትና የሁሉም ድምጽ የሚሰማበት ምንም ኮሽታ እንዳይሰማ ለማድረግ የሚሰራ ስራ ነውና ስለዚህ ትልቅ ስራ ነው ይሄ ብዬ አስባለሁ። የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ የኢትዮጵያ ሀገረ መንግስት ወይም በተዳደሪያ ደንቡ ወይም ይጻፍ የነበረው በፖለቲከኞች ነው። አሁን ግን ወደፊት የሚመራበትን ህገ መንግስት ለማሻሻል የኢትዮጵያ ህዝብ ከያቅጣጫው ተሰብስቦ እየመከረ ነው። ያም ማለት ይሄ ቢሆን በዚህ ብንተዳደር ይሻለናል የሚለውን እድል አግኝቷል። ይህ አይነት እድል ተሞክሮም ካሁን በፊት ታይቶም አያውቅም እና ትልቅ እድል ነው። ያም ማለት ህዝቡ ተመካክሮ በዚህ አይነት እንተዳደር ብሎ የሚሰጠውን ግብዓት ያለው መንግስት በዚያ በህዝቡ ድምጽ አማካኝነት አሻሽሎ አገሪቱ ይሄንን ያላልኩም የሚል ህዝብ የሌለባት ሁሉም ተማክሮ የሚተዳደርባት ህገ መንግስት ይኖራታል ማለት ነው። ከዚህ የበለጠ የተሻለ እድል አይገኝም። የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ በጣም ደስ ያለኝና ያደነኩት ማህበረሰቡ በኢትዮጵያዊነቱ ኮርቶ መኖር የሚፈልግ ነው ከዳር እስከ ዳር። ስለዚህ ይሄ ተስፋ ሰጪ ነው። እኔ በብዙ ቦታ ዴቨሎፕመንቱንም እንቅስቃሴንም ሳይ የኢትዮጵያ ህዝብ እርስ በራስ ተጋግዞ አንዱ ቦታ ሄዶ ዞሮ ኢንቨስትመንት ጋብዞ የእድገታችን ሂደት በጣም ይፈጥናል። ትልቅ እድገትም ይኖራል ብዬ ገምታለሁ። በኢኮኖሚውም በሐሳብ ማንሸራሸሩ የአፍሪካ ቀንዲል አርማ ክታብ ቤዛ አምባ መሸሸጊያ የልጆቿ ታዛ